ስድስት 66 ብዬ ስሙን አውጥቻለሁ። ሲመረኔ ወስኛለሁ። ወሰንሽ በቃ። አዎ 666 በጣም ነው እንደ 666 ናቸው። በጣም ነው እንደ ወሰን። አንቺ ደግሞ 666 እኮ ብር ያመጣል እያሉ ነው። አሁን እኔ ስሰማ አንቺ ባለፈው እኔ በስ ያስተምራል አንቺ አልሰማሽም? ማግኘት እንትን የቅድሞ ይሄን አይደለም የቡታጀራ ልጆች ናቸው። የቡታጀራ ነው ያሉት። አንቺ ዛሬ አሰንን እያሉ አሰን ወንድሙ ከወንድሙ ጎን አንቺ እነዚህ ምን አይነት በሽተኞች ናቸው? ጌታን በሽተኛ ይሄ የወንድ ሱስ እኮ ነው የሚያደርጋቸው። ሱስ እኮ ነው። አዎ ሱስ ምን ያይቻላል? እንደዚህ አይነት ሴት በኢየሱስ ገዲ እንዴት ለዛተክስት ምትዩ ዛሬ ደግሞ ለይቶልሽ ባንዲራው ለሽገቶች አሁን እኮ ጊዛፍ አልመጣችም እኮ መግቢያ ሰርታ በፍጹም እሱ ነው ሁለቴም ይዞ የመጣው። ታስታውሳላችሁ? ልጅቷን ይዞ የመጣ ቀን ማለት ነው። የዛን ቀን ይሄ ሴት ቤቢ መጣ ነገው ሃይሚ ነበር መግቢያ ሰርታ ብትመጣው ነበር። ግን እቺ ልጅ ወታለች ምክን በዚህ ነገር ሐላስ በቃ ጸጥ ያለች ቦታ ጸጥ ብላለች። ራሷን እያስተዋለች ራሷን እንትን ያዳመጠች እንደዛ ብላችኋት ደግሞ እንደዛ ብላችኋት ነገው ነገር ሲዝም ባል ነገው መግቢያ ይዛ ትመጣለች። ደስ ይበል ምናምን ዝም ብላችሁ አርፎ አይቀመጡ። እኔ በበኩሌ ገኒ እንደሞ ኮንሰፕት ብላለች። ስለዚህ ደቂቃ ይሄ ነገር ይሰማሉ። አይ ፍቅር አታነካኪ ዝም በይ። ይሄ ነገር ይሰማል። ይሄ መቅዲ ይሄ ነገር አንቺ ብቻ ስሚ መቅዲ ይሄ ነገር ይሰማሉ። አርፎሽታባ ቆሻሻ አይደለም። 666 ቦታ እንዳትሄዱ 666 ብዬ ስሙን አውጥቻለሁ። ሲመረኔ ወስኛለሁ። ወሰንሽ በቃ። አዎ 666 በጣም ነው እንደ 666 ናቸው። በጣም ነው እንደ ወሰን። አንቺ ደግሞ 666 እኮ ብር ያመጣል እያሉ ነው። አሁን እኔ ስሰማ አንቺ ባለፈው እኔ በስ ያስተምራል አንቺ አልሰማሽም? ማግኘት እንትን የቅድሞ ክፍያ ማለት ነው። ሁለት ማይንታ ያለው ሁለት ቤት እና አንድ መኪና ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንቺ እኔ ሰምቻለሁ። እባክሽ አዲስ አበባ ምድር ላይ ጭፈራ ቤት የሚገቡት በተራ ተራ ነው እያሉ ነው። እባክሽ ባለፈው ብሩክ ስጦታ ብሎ ስጦታ አላየሽ እንደ ይሄ የቅድሞ ክፍያ ነው። አንቺ ሲቀጥል ደግሞ በየው ታይ እባክሽ እኔንም ያስጠረጥራልና በአንደፍታ ሄዶ አመጣ አንዷን ያለ ሶስታችሁንም ላኑራችሁ ወይ ብሏል። ዛሬ እኮ አንተማ ዛሬ ታክ ፍቅር ግን ይመችሽ፣ በእውነት ይመችሽ። ፈታ ነው ያረክሽኝ እንደ እውነት ወሰነግሽ ብሏል። የአባቴ አምላክ ማለት ነው። የአባቴ አምላክ እሱ ራሱ አያኖር ጀበይ እሱ እንዴት ነው የሚያኖረው? እሱ ሲጀምር እንደ ማዚ እሱ ራሱ እያኖረች ያለችው እሷ ልጅቷ እኮ ናት። እኛ ማለት ነው እንኳን ዝም ቢመጣ እቺ ዝም ቢወርቁ ዝናት አይደለችም ብለህ ነው የምንለቀው። ማየት ቆሮ ስድብስብስ ይሄን አይደለም የቡታጀራ ልጆች ናቸው። የቡታጀራ ነው ያሉት። ታይ ይሄ ገንዬ እኔ እነዛ ድንጋዮቹ እነሱ እኮ ድንጋይ ሰው እንደዚህ እኮ አይደለም። ሰው እኮ የሆነ እኮ የሚገባቸው አይደሉም። አንቺ ዛሬ አሰንን እያሉ አሰን ወንድሙ ከወንድሙ ጎን አንቺ እነዚህ ምን አይነት በሽተኞች ናቸው? ጌታን በሽተኛ ይሄ የወንድ ሱስ እኮ ነው የሚያደርጋቸው። ሱስ እኮ ነው። አዎ ሱስ ምን ያይቻላል? እንደዚህ አይነት ሴት በኢየሱስ ገዲ እንዴት ለዛተክስት ምትዩ ዛሬ ደግሞ ለይቶልሽ ባንዲራው ለሽገቶች እኔ ማለት ዛሬ እኮ ከጠዋት ጀምሮ እኮ ጤነኛ አይደለም። የቆጨው እየቀረው እናንተ ኧረ በኢየሱስም እስከሚመሻ ድረስ እስከሚተኛን ድረስ ወይ ሃይሚ ስቶሪ ላይ የሆነ ነገር መጻፍ ነበረበት። ኧረ ሃይሚ ብትለቅም ባትለቅም ሰጀክ ተረቀች እኮ ነው ሴትዮዋ። ቀድ ምን እንደዚህ ስንጫወት ነው የምትመጣ ደግሞ ሙዳችን
ረቀጭ እኔ ነው እኮ ሞዴሬተር አጣሁ እኮ እዚህ ቤት እኔ እሷን ብብሎክ መቅዲ አታስገቢ ተብላለች። ግን ስንቴ ነው የምታስገባ? 3 ስሚ የሰኒ ቤት እሷ እያወረች ላይ መታ ሰኒ ተዋ ታውራት እኔ ደግሞ በውስጥ ማለት ነው ታቸው አለን ሰላምታ ላይ ትቆያለሽ ማሬ። ኧረ አልቆይ ደህና ነኝ እናቴ እግዚአብሔር ይመስገን። አሁን እዚህ ጋር ፍቅር ብቻ ነው እንዴ? ሁላችንም ሰላም በይ። እንዴት ነሽ የኔ ቆንጆ? ሁላችንም እኔ ሰላም ብያለሁ። ሰላም እንዴት ነሽ? አለሁልሽ እናቴ። አታች ያላችሁ እንዴት አመሻችሁ? አለሁ እዚህ ጋር መልካም ሰው ነው። ይኸው ወንድ አፍቃሪ የለም። ሁሉ ሰላም ነው። የሞቱም አሉ። አዎ መቃብር ውስጥ የገቡትም አሉ። ኧረ ተው እንደዚህ አይነት ነገር አታውሩ። መቃብር እንደታለ እናንተ ግን ማለት ነው መቅዲ ማለት ነው የምር እኔን ትልቁ ላይ አድርጊና ፎሎ አስደርጊ። የምር እኔ 10 ሺህ ከገባሁ ማለት ነው ለብሩክና ለሃይሚ እነሱ ስለተቸገሩ እኔ 10 ሺህ ብር ልካቸዋለሁ። 10 ሺህ ከገባሁ ልካቸዋለሁ። ለእነሱ ይወርዳል። ፎሎ አድርጓት በቃ 120 ሰው አላችሁ እዚህ ጋር ማለት ነው። መቅዲን ማይታኝ ማለት ነው ወጣ እግዚአብሔር ይመስገን። የእሱ ቲሸርት የቀየረ የኔ የፍቅር ህይወት ይቀይራል። እና ቃል ማሪ በአምስት ቪዲዮ ማለት ነው። መጀመሪያ ሃይሚና ሙቢ ሲመጣ ጥቁር ሃይሚ እንትን ምንድን ነው የአንገት ብር ሲሰጥ ጠቁር ደግሞ ሁለተኛ ከወንድሙ ጋር ሲመጣ ቃለ እኛ እናውቃለን እኛ ማሮቼ ዎቹ ነው ይሄ ቀብራርነቱ እኛ እናውቃለን።